ሃይ ጋይስ ዛሬ ዶላር የምታገኙበት ኦንላይን ስራ ይዤላችሁ መጥቻለሁ። የዩቲዩብ ቪዲዮ ያያችሁ ዶላር የምታገኙበት ምርጥ ኦንላይን ስራ ይዤላችሁ መጥቻለሁ። ማለትም የተለያዩ ድራማዎች፣ ፊልሞች፣ ሙዚቃዎች ያያችሁ ለእናንተ ዶላር ተሰጣችሁ ምርጥ ዌብሳይት ይዤላችሁ መጥቻለሁ። እዚህ ዌብሳይት አንድ ቪዲዮ ካያችሁ ለእናንተ 0.004 ዶላር ይሰጣችኋል። ካሻውት ለማድረግ ከ2.7 ዶላር ጀምሮ ቀጥታ በቴሌብር እንዲሁም ወደምትፈልጉት ኢትዮጵያ ባንክ ካሻውት ማድረግ ትችላላችሁ። ይህንን ዌብሳይት ለማታውቁት habesha.com ይባላል። በዛሬ ቪዲዮአችን ስለዚህ ዌብሳይት ስቴፕ ባይ ስቴፕ ሙሉ አጠቃቀም አሳያችኋለሁ። ቪዲዮውን ከመጀመራችን በፊት ይህንን ዌብሳይት እንደምትወዱት ስለማልጠራጠር ቪዲዮውን ላይክ አድርጉ። እንዲሁም እንደዚህ አይነት የተለያዩ ኦንላይን ስራ ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ወደ ክሮም አፕሊኬሽን ትገባላችሁ። ከዛ ሰርች ማድረጊያው ላይ habesha.com ብላችሁ ሰርች ታደርጋላችሁ። ከዛ ቀጥታ ወደዚህ ዌብሳይት ያስገባችኋል። እዚህ ጋር የተለያዩ ቪዲዮ በማየት ዶላር የምታገኙበት ዌብሳይት ነው። እንደምታዩት እዚህ ጋር በአንድ ቪዲዮ እስከ 0.04 ዶላር ይሰጣችኋል። እነዚህ ቪዲዮ ዩቲዩብ ላይ ያሉ ቪዲዮዎች ናቸው። አሁን ወደዚህ ዌብሳይት ከመጣችሁ በኋላ አካውንት መክፈት አለባችሁ። አካውንት ለመክፈት ደግሞ እዚህ ጋር የፕሮፋይል ምልክት ያለባት ትነካላችሁ። ከዛ ሁለት አማራጭ ያመጣላችኋል፣ ሳይን ኢን እና ሳይን አፕ። አካውንት ከነበራችሁ ሳይን ኢን የሚለክታችሁ አካውንታችሁ ክፈቱ። አዲሶች ከሆናችሁ ደግሞ ሳይን አፕ የሚል ንኩ። ከዛ ወደዚህ ያመጣችኋል። እዚህ ጋር ስማችሁ ያስገቡ፣ እዚህ ጋር ደግሞ ኢሜይላችሁ ያስገቡ፣ እዚህ ጋር ፓስወርዳችሁ ያስገቡ። ከዛ እዚህ ጋር ኮንፊርም ፓስወርድ የሚል ደግሞ ያንን ፓስወርድ እዚህ ጋር ትደግሙታላችሁ። ከዛ ይሄንን ቦክስ ራይት አድርጋችሁ መክፈት ትችላላችሁ። ወይም ደግሞ ሳይን አፕ ዊዝ ጎግል የሚላክታችሁ በጎግል አካውንታችሁ መክፈት ትችላላችሁ። እኔ አሁን በጎግል አካውንት ስለምፈልግ ሳይን አፕ ዊዝ ጎግል የሚል ነካለው። እናንተም እንደኔ ሳይን አፕ ዊዝ ጎግል የሚል ከነካችሁ ስልካችሁ ላይ ያለው ኢሜይል ያስመርጣችኋል። አንድ ኢሜይል ትመርጡለታላችሁ። ኢሜይል ከመረጣችሁለት በኋላ ወደዚህ መልሳችኋል። እናንተ ቀጥታ ይሄንን ፕሮፋይል ትነካላችሁ። ከዛ እንደምታዩት እዚህ ጋር አራት ነገሮች ያመጣላችኋል፣ ባላንስ፣ እርን ሂስትሪ፣ ሴቲንግ እና ሎግ አውት የሚል። እናንተ ባላንስ የሚል ትነካላችሁ። ከዛ እዚህ ጋር ባላንሳችሁ ያሳያችኋል። እኔ አንድ ቪዲዮ አይቼ ስለነበር እንደምታዩት 0.1 ዶላር ነው ያለኝ። እናንተ 0.00 ዶላር ነው የሚለው። አሁን ፊልም ማይ ፕሮፋይል ዲቴይልስ የሚል ትነካላችሁ። ከዛ ወደዚህ ያመጣችኋል። እዚህ ጋር የተለያዩ ጥያቄ ይጠይቃችኋል። እዚህ ጋር ስማችሁ ታስገባላችሁ። እዚህ ጋር ላስት ኔማችሁ ታስገባላችሁ። እዚህ ጋር ደግሞ ፔመንት ሜተድ ትመርጡለታላችሁ። አካውንት ነምበር የሚል ደግሞ የመረጣችሁለት ሜተድ አካውንት ነምበሩን እዚህ ጋር ታስገባላችሁ። እዚህ ጋር ደግሞ የመረጣችሁለት ሜተድ ስሙ ታስገባላችሁ። ከዛ ሴቭ ኤንድ ኮንቲኒው የሚል ነክታችሁ ቬሪፋይ ታደርጋላችሁ። አሁን እንደምታዩት ፔመንት ሜተዱ እንደምታዩት እዚህ ጋር በፈለጋችሁት ባንክ እንዲሁም ቴሌብር ጨምሮ መምረጥ ትችላላችሁ። እኔ አሁን እንደምታዩት ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ሁሉም ነገር ሞልታችሁ ከጨርሳችሁ በኋላ ታች ላይ ሴቭ ኤንድ ኮንቲኒው የሚል አለ፣ እሱን ትነካላችሁ። ከዛ ቀጥታ ወደዚህ መልሳችኋል። አሁንም በድጋሚ ይሄንን ፕሮፋይል ትነካላችሁ። ከዛ እሱ ከነካችሁ በኋላ እንደምታዩት እዚህ ጋር ራይት ያደርግላችኋል። ኦኬ ጎት ኢት የሚል ትነካላችሁ። አሁን አካውንታችሁ ሁሉም ነገር ቬሪፋይ አድርጋችሁ ጨርሳችኋል። አሁን ዶላር መስራት ትችላላችሁ። ዶላር እንዴት አድርጋችሁ እንደምትሰሩ ደግሞ ላሳያችሁ። በመጀመሪያ ይሄንን የአንበሳ ምልክት ትነካላችሁ። እዚህ ዌብሳይት ማወቅ ያለባችሁ ነገር ይሄንን የአንበሳ ምልክት ስትነኩ ባክ ማለት ነው። ባክ ለማለት ስትፈልጉ ይሄንን የአንበሳ ምልክት ነው ማንካት ያለባችሁ። አሁን እዚህ ዌብሳይት ቅድም እንደነገርኳችሁ የዩቲዩብ ቪዲዮ በማየት ነው ዶላር የምታገኙት። እዚህ ጋር እንደምታዩት የተለያዩ ቪዲዮዎች አሉ። ከነዚህ ቪዲዮ ያያችሁ ነው ዶላር የምታገኙት። አሁን ለምሳሌ አንድ ቪዲዮ ያያችሁ ላሳያችሁ። አሁን ለምሳሌ ይሄንን ልምረጥና ላሳያችሁ። አንድ ቪዲዮ ከመረጣችሁ በኋላ ይሄንን የዩቲዩብ ምልክት ትነካላችሁ። ከዛ ቪዲዮውን ይጀምርላችኋል። እዚህ ጋር ደግሞ የሚቆጥር አለ። እሱን እስከሚጨርስ ትጠብቁታላችሁ። ከጨረሰ በኋላ ነው ዶላራችሁ የሚሰጣችሁ። ሲጨርስ እንዴት አድርጎ እንደሚሰጣችሁ ላሳያችሁ። አሁን እኔ የመረጥኩት ቪዲዮ እንደምታይ ጨርሰዋል። እንደምታዩት እዚህ ጋር 0.01 ዶላር ሰጥቶኛል። ለማረጋገጥ ደግሞ ይሄንን የፕሮፋይል ምልክት ነካላችሁ። ከዛ ባላንስ የሚል ስትመርጡ እንደምታዩት እዚህ ጋር ወደዚህ ይጨመርላችኋል ዶላራችሁ። የኔ አሁን 0.17 ዶላር የነበረኝ 0.18 ዶላር ሆኖልኛል። እና እዚህ ዌብሳይት የተለያዩ ቪዲዮዎች በማየት እንደዚህ አድርጋችሁ ዶላር መስራት ትችላላችሁ። የሰራችሁትን ዶላር ደግሞ ወደምትፈልጉት ባንክ እንዲሁም ወደ ቴሌብር ካሻውት ማድረግ ትችላላችሁ። ማንኛውንም ሀሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ቴሌግራም ቻናል ላይ መጠየቅ ትችላላችሁ። እንዲሁም ምንም አይነት ሀሳብ ጥያቄ ከሌላችሁ ደግሞ ኮሜንት ላይ ካሻውት እያላችሁ ጻፉልኝ። በቀጣይ ቪዲዮ እንዴት አድርጋችሁ የሰራችሁትን በካሻውት እንደምታደርጉ አሳያችኋለሁ። ይህንን ዌብሳይት መስራት ጀምራችሁ ካሻውት ካደረጋችሁ በኋላ ይሄንን ቻናል ማስታወሳችሁ ስለማይቀር ይሄንን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ላይክ ያደረጋችሁ ለኔ አበረታቱኝ። ኮሜንት ላይ ባለው ሊንክ ወይም ደግሞ ኤፒግራም 17 ብላችሁ ሰርች በማድረግ ቴሌግራም ቻናል ላይ ታገኙታላችሁ። ጆይን ማድረጋችሁ እንዳትረሱ። ይመቻችሁ።